ሊታይታላችሁ አብሲትን መጠን እንድታርጌ እንደማሻው ያለውን ሂደት ፕሮሰስ 3 ቀን የተበካ ቡኬት ነው። የጤፍ ስጥል እንዴት አርጌ እንደማጎበጎብ እንዴት አለው። 1 ኩባያ ደግሞ በቆሎ አለው ያላችሁ። እኔ ገብሱን የምጠቀመው ይሄንን ነው። ያላችሁ እዚህ ጋር አቅጠኛለሁ። አሁን ተቀጥኗል። አብሲትን ተጥሏል። ይሄ ማጎጎቢያ ነው። ቲክቶክ ሻፕ ላይ ነው ያገኘሁት። የዚህን ቪዲዮ ወደፊት ሰራላችኋለሁ። አብሲቱንም ጨምሬያለሁ፣ የተጎበጎበውንም ጨምሬያለሁ። ይኸውላችሁ ማሽን ይኸውላችሁ በመታችሁት ቁጥር እየወፈረ ይመጣል። አንደኛውን ቅጥን አድርጋችሁ ነው የምታስቀምጡት። 5 ሰዓት ወይም 6 ሰዓት ካስቀመጣችሁት በኋላ መጋገር ትችላላችሁ። ቀጣዩን አሳያችኋለሁ። ይኸውላችሁ እየመታችሁት በማሽኑ እየወፈረ ነው የሚሄደው እና ይሄንን 5 ሰዓት አስቀምጣችሁ መጋገር ትችላላችሁ። ከ5 እስከ 6 ሰዓት አስቀምጣችሁ መጋገር ትችላላችሁ። አንዴ ካቀጠናችሁ ልትጋግሩ ስትሉ ምንም ውሃ አይገባም፣ ታጠሉታላችሁ። እና ይሄንን ይመስላል። ከ5 አወር በኋላ እንገናኛለን። ይላችሁ በጣም አረፋ አውጥቷል። እኔ አሁን ውሃን ጨማምሬያለሁ። በቤተሰቤ መጠን ያቦካሁትኝ ገብስና ጤፍ ነው፣ ነጭ ጤፍ ነው። ያው ቀን አጠለልኩትኝ። አብሲት ጣልኩ። ከላዩ ላይ አቅጠኜ 4 ኩባያ ጤፍ፣ 2 ኩባያ ገብስ፣ 2ኛ አቦካሁት፣ ውሃ አድርጌ ያስቀመጥኩት። በ3ኛው ቀን አጥልጌ አብሲት ጣልኩኝ ራሱን ሊጡን። መጨረሻ እንደምታዩት አጎግቤ ከጤፍና ከገብሱ ትንሽዬ እርሾ አድርጌ በማሽን መትቼዋለሁ። ይሄን ይመስላል። ይኸውላችሁ ይሄን መስሎ ከ6 ሰዓት በኋላ አቅርሯል። በጣም ብዙ ውሃ ነው የጨመርኩት ብያችኋለሁ። አቅጥነን ነው የምናስቀምጠው። ያው አሁን ላጠለውና ልጋግር ነው። ይኸውላችሁ አጥልየዋለሁ። አሁን በራሱ በውሃው ነው ባጠለልኩበት ውሃ ነው ማቀጥነው። ሌላ አዲስ ውሃ ግን አልጨምርም። ያው ያጠለልኩት ውሃ
ሁኔታ ቀጥኗል። በራሱ ውሃ ነው ያቀጠንኩት። ይህን ይመስላል እንጀራው እንግዲህ ይህንን ይመስላል እንግዲህ እንጀራ ሁላችሁ በማሽኑ የተቦካው እንጀራ ይሄንን ይመስላል።